በስተመጨረሻም አባባ ተመስገንና ትሁት ሆነው 12 ዓመት ሙሉ ሲጠብቃት የነበረችውን ሚስት አግኝተዋታል። ታዲያ ይህ ተንኮል መቆም አለበት የምትሉ እና ትሁት ተመስገንን ታገባዋለች የምትሉ ይሄን ቪዲዮ ላይክ እና ሐሳብ አስተያየታችሁን አስቀምጡ። ከዛ በፊት ግን ሀገራችን ላይ እየተፈጠረ ያለው በአርሲ በኦርቶዶክሳውያን ላይ እየደረሰ ያለው ከምንገምተው በላይ ነው። የተገደሉት 53 ደርሰዋል። ተፈናቀሉት ደግሞ 1875 ደርሰዋል። ስለዚህ ሁላችንም በሃይማኖታችን ጸሎት ዱዓ እናድርግ፣ ፈጣሪ እንለምን። ማት ነው የመጣብን። የሀገራችን ህዝቦች እያለቁ ነው። ወደ ድራማው ስንመለስ ታዲያ በቲና እርዳታ ምክንያት የአባባን ሚስት ሊያገኟት ችለዋል። ቲና ለናቲ የምትሰራ እየመሰለች ለተመስገን መረጃ በማቀበል በስተመጨረሻም እንዲያገኟት ረድታቸዋለች። ታዲያ ቲና ከአባባ ጋር በምትገናኝበት ሰዓት ላይ ምንም እንደማታውቅና ስለ ሚስትህ ምን አዲስ ነገር አለ ብላ ትጠይቀዋለች። አባዬም ልናገኛት ልንሄድ ነው ይላታል። ታዲያ አብረሽን አትሄጂም ወይ ይላታል። አይን ያልሄድም አባዬ፣ ምናልባት እኔ ከሄድኩኝ ከናቲ ጋር ችግር ሊፈጠር ይችላል ትለዋለች። አባባም ናቲ ምን አውቆ ብሎ ያፋጥጣታል። ታዲያ ቲናም አይታወቅም ብቻ ይቅናችሁ፣ በጣም ብዙ ደክመሃል ብላ ትመልስለታለች። በሌላ በኩል ሳሎን ውስጥ ሁሉም ተሰብስበው ቁጭ ብለዋል። ናቲም አለ። ታዲያ ቲና በዚህ ሰዓት ናቲ መሽቷል፣ አትሄድም እንዴ ወይስ እዚህ ነው የምታድረው ብላ ታሾፍበታለች። ታዲያ አባዬ ማስከትሎ ቤት አለው እኮ ለምንድን ነው እዚህ የሚያድረው ይላል። ናቲም ትሁት ናፍቃኝ ነው ትንሽ ላጫውታት ብዬ ነው ብሎ ይመልሳል። ቲናም ቀልዷን ቀጠል ላደረገችና ለምን ቆንጆ ራት አትሰራላትም ትለዋለች። ናቲም አስከትሎ ውጭም ልጋብዛት እችላለሁ ብሎ ይመልስላታል። ከዛም በዛ ምሽት ተመስገን ይመጣና አብሯቸው ቁጭ ይላል። ቀጥሎም ለአባባ ትሁትን አጥብቆ እንደሚፈልጋት ይነግረዋል። ታዲያ ትሁትም ሁለቱም ግራ እያጋቧት ስለሆነ ፈጠን ብላ ማውራት እንችላለን ትላለች። በዚህ ሰዓት ናቲ ተናዶ ለብቻዋ ማውራት አትችልም፣ እዚሁ አንድ ላይ ማውራት ትችላላችሁ ይላታል። ታዲያ ትሁትም በዚህ ሰዓት ተናዳ ሕፃን ልጅ አይደለም ብላ ጥላ ትወጣለች። በዚህ አጋጣሚም ተመስገን ይወጣና ለማውራት ይገናኛሉ። ታዲያ በዚህ ሰዓት ተመስገንም ፍቃደኛ ሆና ስለወጣችለት በጣም ይደሰታል። የወደደችውም መሰለው። ከዛም ትሁቴ እንዴት ነሽ ብሎ ይጠይቃታል። ታዲያ ትሁትም ደህና ነኝ ብላ ከመለሰችለት በኋላ ፊትሽ ግን ደህና አይመስልም ብሎ ይመልስላታል። ታዲያ ትሁትም በዚህ ሰዓት እውነት ስለኔ ተጨንቀህ ነው ወይ ብላ ትጠይቀዋለች። ታዲያ ተመስገንም አው የለውም ብልም ጥቅም የለውም ይላታል። ታዲያ ትሁትም በዚህ ሰዓት አለው እንጂ ጥቅም አለው ብላ ትመልስለታለች። ታዲያ ተመስገንም እንደዚህ ከሆነማ ከገጠር እስከ ከተማም የምወድሽም የምፈልግሽም እኔ ብቻ ነኝ፣ እናትም ከአባትም በላይ እኔ እዚህ የተገኘሁት አንቺ ስላለሽ ብቻ ነው ይላታል። ታዲያ እሷም ታውቃለህ ብዙ በድለኸኛል ብላ ትለዋለች። እሱም አዎ አውቃለሁ፣ ለሱም እየተቀጣው ነው፣ በደንብም ተቀጥቻለሁ ይላታል። ተመስገንም ቀጠል አድርጎ እዚህ የጠራሁሽ ስለዚህ ነገር እንድናወራ አይደለም፣ ነገ አባዬና አባዬ ሚስት እናገናኛቸዋለን። ይህንን ነገር በጣም ስትፈልጊው ስለነበር አንቺም በቦታው እንድትገኝ ስለፈለግኩ ነው ብሎ ይላታል። ለማንም እንዳትናገር አስጠንቅቋት ከአባዬ ጋር ጠዋት እንዲመጡ ቀጠራቸው። እኔ በሌሊት እዛው ስለሚሄድ እዛው እንገናኛለን ብሎ ይላታል። ከዛም ደህና ደሪ ብሎ ቻው ይላታል። በዚህ ሰዓትም ትሁት እንዴ ቻው አትላቸውም ወይ ብላ ትለዋለች። ታዲያ ተመስገንም በናቲ በጣም ተናዶ ስለነበር አይኑንም ማየት ስላልፈለገ ችግር የለውም ቻው በይልኝ ብሏት ቤቱን ጥሎ ይወጣል። ትሁትም ወደ ሳሎን ትመለስና ናቲን መሽቷል እኮ ሂድ እንጂ ትለዋለች። ታዲያ ናቲም ሂድ እያልሽ ነው ይላታል። ታዲያ ትሁትም በዚህ ሰዓት ናቲ ላይ ጥርጣሬ ስለነበራት አብራው ረጅም ሰዓት መቆየት ስላልፈለገች ነበር ይሄን ያለችው። ከዛም አባዬ ካሳደረ ማደር ትችላለህ ብላ ትመልስለታለች። በዚህ ሰዓትም ናቲ ተናዶ ተመስገንስ ብሎ ይጠይቃታል። እሱማ ሄደ እኮ ብላ ትመልስለታለች። በዚህ ሰዓትም በመበሳጨት ቤቱን ጥሎ ይወጣል። ታዲያ ቀጥሎ ቲና ተነስታ ትወጣለች። የዛ ሰዓት አባዬና ትሁት ለብቻቸው ይቀራሉ። ትሁትም አባዬ እንኳን ደስ አለ ብላ ትለዋለች። አባዬም ነገረሽ ወይ ይላታል።
አንተማ ለኔ ሚስጥር አረከው፣ እኔ ግን ፈልፍዬ አውጥቼ ሰማው ትለዋለች። አባዬም ለናቲ እየተናገርሽ ነገር እኮ እያበላሸሽ ብሎ ይላታል። ትሁትም አታስብ፣ ከዚህ በኋላ ደግሜ አልናገርም ትላለች። ናቲም በሌሊት እድል ወዳለችበት ቤት ይሄዳል። ከዛም በሩን አንኳኩቶ ስትከፍትለት ይቅር በይኝ በጣም ይቅርታ ብሎ ይማጸናታል። ታዲያ እድልም ለምንድነው እንደዛ ስሜታዊ የሆንከው ብላ ትለዋለች። እሱን ሌላ ጊዜ እናወራለን፣ አሁን ግን የጠየቅሽኝን ነገር ይዤ መጥቻለሁ ብሎ የአንገት ጌጥ አውጥቶ ይሰጣታል። ታዲያ በዚህ ሰዓትም ካየችው በኋላ ይሄ የማየኩ የአንገት ጌጥ አይደለም ብላ ትነግረዋለች። እሷም ማስከትላ የማየ የአንገት ጌጥ በክር ነው ብላ ትመልስለታለች። እሱም በዚህ ሰዓት ይደነግጥና የሆነ ሰው እየተጫወተበት እንደሆነ ይሰማዋል። ታዲያ በዚህ ሰዓት እድልም ከዚህ በኋላ ዝም ብለህ ሳትደውልልኝ መጥተህ በሬን እንዳታንኳኳ፣ እማዬን የሆነ ነገር ሊያደርጉብኝ ይችላሉ፣ ስለዚህ ለማንም ሰው አልከፍትም ብላ ትነግረዋለች። በዚህ ሰዓትም ናቲ ደንግጦ ስለነበረ እሺ ብሏት ጥሏት ይሄዳል። በሌላ በኩል ተመስገን በሌሊት ሄዶ እየጠበቃቸው ነበር። አባባና ትሁትም ተያይዘው ጠዋት እዛው ይገናኛሉ። ከዛም ተመስገንም ትሁትና አባባ ሆነው ተያይዘው ወደ እድል ወደምትገኝበት ቤት ይሄዳሉ። በሩንም ካንኳኩ በኋላ እድል በሩን ስትከፍት አባዬ ወዲያውኑ እግሯ ስር ወድቆ ሚስቱን እንድታገናኘው ይማጸናታል። እድልም እሺ በማለት እማዬ እያለች ወደ ውስጥ ትጣራ ጀመር። የዚህ ሰዓት ነበረ የአባባ ሚስት ከቤቱ ውጥት የምትለው። አባዬም ለዘመናት ሲጠብቃት የነበረችው ሚስቱን ከ12 ዓመታት በኋላ አግኝቷታል። ታዲያ ተመስገንም ይህንኑ ዓላማ ተመስገን ናቲ እንዳያሳካው በማድረግ በመጨረሻም በራሱ እጅ እንድትገኝ አድርጓል። የዚህ ሰዓትም ትሁት ተመስገንን ከናቲ በላይ እንድታምነው ያደርጋታል።